ዜና ተሰምቷል። ከቀበሌ ቤት ጋር የተያያዘ ነው። የቀበሌ ቤት ላለው ወዳጅ ዘመድ ይሄን ቪዲዮ በፍጥነት አሰራጩት። የአዲስ አበባ ከንቲባ የሆኑት ቀበሌ ቤቶችም በደንብ አርጋችሁ አልያዛችሁትም። ለይታችሁ ከሆነ ከነካርታቸው ከነቦታቸው ስጡን። ጣሊያን ሰፈር የሚባለው አለ፣ እሱንም እንጨምረዋለን። ከዚህ ላነሳ መጀመሪያ ወደዚህ ሰፈር ስንመጣ ገብቶ አፍርሶ ለማስጀመር እንኳን ዜና ተሰምቷል። ከቀበሌ ቤት ጋር የተያያዘ ነው። የቀበሌ ቤት ላለው ወዳጅ ዘመድ ይሄን ቪዲዮ በፍጥነት አሰራጩት። የአዲስ አበባ ከንቲባ የሆኑት ወይዘሮ አዳነች አቤቤ በአዲስ አበባ በሁሉም ክፍለ ከተሞች ሰፋፊ የቀበሌ ቤቶች ያላቸውን በፍጥነት ክፍለ ከተሞች ደረጃ እንዲያቀርቡ አዘዋል። ምክንያቱ ደግሞ በእነዚህ የቀበሌ ቤቶች ላይ ትላልቅ ፎቆችን በመገንባት ለማህበረሰቡ ለማከፋፈል ስለታሰበ እንደሆነ ነው ይፋ ያደረጉትም። ለፈጣን ወቅታዊ መረጃ የፎሎ ምልክቷን ተጫኑ። እንደዚህ ሰፋፊ ግቢ ያላቸው የመንግስት ቦታዎች ለቤት ጥገና በምንም አይነት አይውሉም። አዳዲስ ቤቶችን እንገነባበታለን። ወደ ላይ ከከተማው ጋራ በዘላቂነት ማዝለቅ የሚችሉ ነገ የማይፈርሱ ቤቶችን እንደገና ደግሞ ብዙ ማህበረሰብን ሊይዝልን የሚችል ቤት እየገነባንበት የማህበረሰቡን ጥያቄ መመለስ አለብን። ሰላም ሊቀመጡ ከቶልኝ ነው መድኃኒቱ። እድሜ ይስጥሽ፣ ዘርሽ ይባረክ፣ አገሪቱ አሜን አሜን። ወተን ገብተን የምናገኝባት በአገር ነውና አገሩ አማን ነው። ቅዱስ ሚካኤል ይቁምልሽ፣ አጋዕዝተ ዓለም ሥላሴ ለአንቺ አይራቅሽ፣ ይከተልሽ፣ ከአንቺ ጋር ይሩጥ፣ ከአንቺ ጋር ይቁም፣ አይራቅሽ። መልካም እንኳን ደስ ያሉት ባለቤት ባልና እንዴት አገኙት ታዲያ? የቀድሞውን ነው። በጣም በእውነት ደስታ በጣም ነው። ተመስገን ተመስገን። ትልቁ ነገር ጭራሽ ሌላ ቦታም ዞር ያለው በጣም እኔ ብዙ አሁን ወደ ሌላ ሀገር መሰለኝ ሌላ ሀገር ላይ ያለው መሰለኝ ሄጄ ነበር ማለት ከዛንቺስ ሄጄ በቃ ይሄ ሌላ ሀገር ነው ዞር ቦታ ላይ ከተማ ልዩ ሆነ። በጣም አማረበት። ልመርብሽ የሞተ ሰፈር እኮ በቃ ማነው ሀይት በላው ላይ ዘገበት ነበር። ሸፈን ምን ይሰራል? ተመስገን ሸፈን ምን ይመስላል? እንኳን ደስ ያላችሁ። በቀሪ እድሜያችሁ ሀገራችሁን እየባረካችሁ ወዳችሁን እየባረካችሁ ሰላም ነው። ያደርግልናል። ቪላ ቤትኛ ሰፋፊ የቀበሌ ቤቶችም በደንብ አርጋችሁ አልያዛችሁትም። ለይታችሁ ከሆነ ከነካርታቸው ከነቦታቸው ስጡን። እኛ አዳዲስ መሬቶችን ካሳ እየከፈልን ተጨማሪ ወጪ እየተዳረግን ነው ቤት እየገነባን ያለነው። በአንድ ቀበሌ ቤት በትንሽ የደሳሳ ቤት ግን ሰፋፊ ቦታዎች ተይዘው አመራራችን ቤት የሚገነባው ቪላ ቤት ገና ብዙ ማህበረሰብ እኮ ነው። ምን ያደርግልናል? ቪላ ቤትኛ ትልልቅ ቤቶችን ገንብተን እዛ ቦታ ላይ ሊቀመጥ የሚችል 2G+4 G+5 G+7 መስራት እየቻል መልሰን ቦታ እያባከነን ያለ ነው። እሱ ደግሞ የመረጃ ጥረት ስላለብን ነው። ክፍለ ከተሞችም እንድታዩ ይሄ በቃ መዋል ያለበት እዛ መልሰን ቤት ለመጠገን አይደለም። እንደዚህ አይነት ቦታ ያለበት ይሄ መመሪያ ነው። መመሪያው በሜር ኦፊስ ይወርዳል። እንደዚህ ሰፋፊ ግቢ ያላቸው የመንግስት ቦታዎች ለቤት ጥገና በምንም አይነት አይውሉም። አዳዲስ ቤቶችን እንገነባበታለን። ወደ ላይ ከከተማው ጋራ በዘላቂነት ማዝለቅ የሚችሉ ነገ የማይፈርሱ ቤቶችን እንደገና ደግሞ ብዙ ማህበረሰብን ሊይዝልን የሚችል ቤት እየገነባንበት የማህበረሰቡን ጥያቄ መመለስ አለብን። እነማንን ነው ሞቢላይዝ ማድረግ የምንችለው? ሴክተሮች በክላስተር አንድ መንደር መገንባት ትችላላችሁ። አንድ ህንጻ መጀመር ትችላላችሁ። በየክላስተራችሁ ባሉት አቅም ያላቸው ሊረዱን የሚችሉ አንዱ ግማሹ ግንባታ እቃዎችን የሚሰጠን ሊሆን ይችላል፣ ግማሹ ማሽነሪ የሚሰጠን ይሆናል፣ ግማሹ ደግሞ ለሌላ ከመንከፍል በሙያው ሊረዳን ይችላል፣ ግማሹ ዲዛይን ሊረዳን ይችላል። ገንዘብ በተለየ ሁኔታ ሳናወጣ ግማሹ ደግሞ ገንዘቡን ኮንትሪቢዩት ያደርጋል ማለት ነው። እንደዚህ ያቀናጀን እነሱን ፕሮሞት በሚያደርግ መንገድ በልዩ ንቅናቄ በሚዲያም እያጀብን በጥሩ ሁኔታ ልንሰራ እንችላለን እንጂ በቁጥቁጥ አንመልሰውም። ዞሮ የክፍለ ከተማ አመራሮች
በደንብ አድርጋችሁ የበጎ ፈቃድ ቤቶች እንዴት ሊሰሩ እንደሚችሉ አስቡ። ጣሊያን ሰፈር የሚባለው አለ፣ እሱንም እንጨምረዋለን። ከዚህ ላነሳናቸው ለቅጠር ተራ ነዋሪዎች ደግሞ በአዲሱ ዓመት ያማረ የተዋበ እጅግ በጣም ዘመናዊ ቤት ይጠብቃቸዋል። ዘመናዊ አኗኗር ትጀምራላችሁ። ቅጠል ተራን ትላንትና ከጀመርነው በተለምዶ ገዳም ሰፈር ተብሎ ከሚጠራው ከከንቲባ ጽሕፈት ቤት ጀርባ ካለው ሰፈር ጋራ አንድ ላይ እንዴት አድርገን አገጣጥመን ይሄን አካባቢ ሙሉ ለሙሉ መቀየር እንችላለን የሚለውን ታሳቢ ያደረገ ስራ ነው የምንሰራው። ይሄ ኮኔክት ሲሆን አንድ ላይ ሲገናኝ አካባቢው አጠቃላይ ሲደማመር አንድ ትልቅ ከተማ ነው የሚሆነው። መኖሪያ ስፍራ ነው፣ መኖሪያ አካባቢ ነው የምናደርገው። መኖሪያ ማለት ግን የንግድ ሱቆች፣ የንግድ እንቅስቃሴዎች፣ ማህበራዊ አገልግሎት ጨምሮ የሚሰጡ አገልግሎቶች ይቀራሉ ማለት አይደለም። አብረን ታሳቢ አድርገን ነው። ፖሊስ ጣቢያዎች ይገነባሉ። እዚህ ውስጥ ያሉ ትምህርት ቤቶች በአዲስ መንገድ ይገነባሉ። ጤና ጣቢያ በተጨማሪ የሚያስፈልገውን ማስፋፋትና እድሳት እናደርግለታለን። ሁሉም ህንጻዎች ሱቆች አሏቸው፣ ፓርኪንግ አለው። በሁለቱ ብሎኮች መካከል እንደዚህ አይነት ሰፊ የመንቀሳቀሻ መንገድና ለጋራ መጠቀሚያ የሚሆኑ ስፍራዎች አሉት። እንግዲህ ለመኖር ምቹ የምንለው ይሄን ነው። አንድም ስራ በምርጫ ምክንያት አልቆመም። ብንመረጥም ባንመረጥም ለህዝባችን የገባነውን ቃል በዚህ ኃላፊነት ላይ ባለንበት ጊዜ ሰርተን ማስረከብ አለብን በሚል ትልቅ መሰጠት ነው ሲሰራ የነበረው። ቃላችን በተግባር ነው። ስራው በጥሩ ሁኔታ ወጥቷል። አረሳም መጀመሪያ ወደዚህ ሰፈር ስንመጣ ገብቶ አፍርሶ ለማስጀመር እንኳን መግቢያው በጣም ችግር ነበረ። ዛሬ ያ መልክ ተቀይሮ መንገዱም ሰፋ ብሎ ህጻናት እየቦረቁ የሚጫወቱበት ቤት ብቻ ሳይሆን የመኖሪያ አካባቢም ሆኖ በማየቴ በጣም ደስ እንዳለኝ ልገልጽላችሁ እወዳለሁ። ቤት ለከተማችን ነዋሪዎች ሁሉ ጊዜ እና ዋነኛ ጥያቄ ነው። ይህንን ለመመለስ ከተማችን በብዙ መንገድ አቅዶ እየሰራ ነው። በዚህ የለውጥ ዘመን ውስጥ ብቻ ከባለሀብቶችም ጋር ሆነን በከተማ አስተዳደሩም በጀት በግል የሚያለሙት አልሚዎችንም አበረታተን ወደ 270 ሺህ ቤቶችን ነዋሪዎቻችን ጋር ማድረስ ችለናል። ከነዚህ ውስጥ 39 ሺህ የሚሆነው ያክል በበጎ አድራጎት የተሰራ ነው። የቀድሞ የወዳደቁ የቀበሌ ቤቶች ፈርሰው ተመልሰው የተገነቡበት ነው። ቤትን ለነዋሪዎቻችን ስናቀርብ የሚለወጠው ብዙ ነገር ነው። አብሮ አካባቢው ይጸዳል፣ ጥሩ የመኖሪያ አካባቢ ይገኛል፣ ጠረኑም ጭምር ይቀየራል። ቤቱ ብቻ አይደለም የሚቀየረው፣ በአካባቢው ላይ የዘመናዊ አኗኗር አብሮ ይተገበራል። ነዋሪዎቻችን በመዲናችን ውስጥ የመጸዳጃ ቤት ችግር፣ ማብሰያ ቦታ ችግር በተለያየ መንገድ በጋራ የሚጠቀሙበት መጠቀሚያዎች ጭምር አርጅተው አስቸጋሪና ለአደጋ ጭምር የሚዳርጉ ሆነው ማየት እንግዲህ ታሪክ እየሆነ የሚሄድበትን በርካታ ፕሮጀክት ጀምረናል። እስካሁን የሰራነው ብቻ አይደለም። ለሚቀጥሉት በጀት ዓመታት እስካሁን ድረስ ካደረግነው በላይ ትልቁን ትኩረት የምናደርገው መኖሪያ ቤቶች ግንባታ ላይ ነው። በመቶ ሺዎች የቤት ግንባታ እንደጀመርን ስገልጽላችሁ እጅግ በጣም ደስ ይለኛል። ባህላችን በእውነት በጣም በከፍተኛ ሁኔታ እየተለወጠ መተባበር እያደገ የመጣበትን ሁኔታ እናያለን። ሁልጊዜ ለምናደርገው የልማት ጥረት ድጋፋችሁ ስላልተለየን አብራችሁን ስለምትሰሩና ስለምታበረታቱን ደግሞ እኛም እጅግ አድርገን እናመሰግናችኋለን።